ሰላም ይህ ድሮ በጂኦግራፊ የትምህርት ክፍለ ጊዜ 45 ደቂቃ በምንማርበት ጊዜ ሜዲትራኒያን ሲ ተብለን በተደጋጋሚ እየተማርነው የውሃ ክፍል ነው። እንደምታዩት እጅግ ቅንጡ በሆኑ የግር መርከቦች ትንንሽ ጀልባዎች እየታጀበ ሆኖ አግኝቼዋለሁ። በዚህ አቅራቢያ እንደምትመለከቱት እጅግ ንጹህና ውብ ሆኖ ይታያል። በተለይ በፈረንጆቹ የክረምት ወቅት በጁላይ ኦገስት እንዲሁም ሴፕቴምበር እጅግ ሞቃት ስለሆነ እጅግ ባለሀብቶቹ እዚህ መተው ቅንጡ በሆኑ መርከቦቻቸው ይዝናናሉ፣ ጊዜያቸውን ያሳልፋሉ። እንግዲህ የነዚህ መርከቦቹ ዋጋ ቢገመት እስከ 2 እስከ 3 ሚሊዮን ዩሮ ይሄ ማለት 400 እስከ 500 ሚሊዮን ብር ሊደርስ እንደሚችል ይገመታል። ለሀብታሞቹ ይህንን መግዛት ቀላል ነውና በየጊዜው እዚህ ቆመ ማየት የተለመደ ነገር ነው። እንዲሁም እዚህ ሜዲትራኒያን ሲ ቦታ ይከራዩና እዚህ ያቆሙታል። ምክንያቱም በጋ ሲሆን አይጠቀሙትም፣ ክረምት ሲሆን ግን ለመዝናናት ብቻ ይጠቀሙታል። ስለዚህ የኪራይ ይከፍላሉ ማለት ነው። እንዲሁም የግል ጀቶችንም ማየት የተለመደ ነው። እነዚህም ጀቶች ከ30 ሚሊዮን ዩሮ በላይ ይገመታሉ። የግል ጀቶች ማለትም 4 ቢሊዮን